አዋሽ 7 ኪሎ ስንል ቀድሞ አእምሯችን ላይ የሚመጣው ታሪካዊ መጋላ ሰፈር ነው። መጋላ ማለት በሶማሊኛ በሐረርኛ ቋንቋ ገበያ ማለት ሲሆን ሰፈሩም ለዘመናት የከተማዋ የንግድ ልብ ሆኖ ቆይቷል። በተለይ ከ2000 ዓመተ ምህረት ጀምሮ መጋላ በግርግርና በንግድ ትናወጥ ነበር። የኢትዮ ጅቡቲ ባቡር መቆሚያ ከመሆኑ በላይ ከአዲስ አበባ ሐረር የሚመላለሱ የጭነት መኪናዎችና መንገደኞች ዋነኛ ማረፊያቸው ነበረች። በዚያ ወቅት መጋላ የማይተኛ ሰፈር በመባል ታወቅ ነበር። ዛሬ ግን ሁኔታዎች ተቀይረዋል። ብዙዎች እንደሚሉት መጋላ ደብሯል። ያ የድሮ የንግድ ድምቀትና የሰው ብዛት ቀዝቀዝ ብሏል። አዲሱ ባቡር በከተማዋ መራቁና የትራንስፖርት አማራጭ መስፋፋቱ የሰፈሩን ግርግር ቀንሶታል። አሁን ላይ የመጋላ መንገድ ዳር መለያው ሌላ ሆኗል። በየቦታው የሚታየው ንፍሮ፣ ቦሎቄና የተቀቀሉ ድንች ብቻ ነው። ነዋሪዎቹ የንግድ መቀዝቀዝ ተቋቁሞ መንገደኛውን በእነዚህ ቀላልና ትኩስ ምግቦች እያስተናገዱ ይገኛሉ። መጋላ እንደ ድሮ ባትደምቅም ዛሬም በንፍሮና በቦሎቄ ሽታ ታሪኳን እየቀጠለች ነው። የመጋላ ሰፈር ታሪክ ከትልቅ የንግድ ማዕከል ወደ ትንሽ የመንገድ ዳር ምግቦች ተቀይሯል። እናንተስ ስለ መጋላ ሰፈር ምን ትዝ አላችሁ? አሁን ያለው ሁኔታስ ምን ይመስላችኋል? ኮሜንት ላይ አጋሩ። ሰላም ሁሉ